ይሄ ቀለበቱ የወለቀ ቦምብ የመሰለ የሚለውን ሰምተን እንመለስ። ወደ ጎን ይሄ ተቦክቶ የተረሳ ሲሚንቶ ያለኝን ሰምታችኋል። ከነዚህ አይነት ትልቅ ጌም ላይ የማይጠበቅ ነገር ነው ያየው። በነገራችን ላይ ይሄ ልጅ የሰፈር ስሙ ደቦጭ እና ይሄ ስያሜ ለምንድን ነው የተሰጠው ብዬ ለማጣራት ባረኩት ሙከራ የነገሩኝ ደረትና ቦርጩ አንድ ላይ ነው፣ ለዛ ነው ደቦጭ የተባለው ነው ያሉኝ። በቁምጣ አይቼው ነበር፣ በአካል አይቼው ነበር። በእውነት የአይፎን ካሜራ ከባድ ሁለት አይደለ ልጅ ነው። በጣም የሚያሳዝን ሁኔታ ላይ ያለ ሰው ነው። በቁምጣ ነው ያየሁት። ሲሊፐር ነው ያደረገው። ጣቶቹ ተነባብረው እርስ በርሳቸው በእውነት ስር ያሉ ውሾች ነው የሚመስሉት። እግሩም ትንሽ ብራኬት ነገር ነው፣ እንደዚህ ከርቭ ነገር ነው። ሁለቱም እግሩ አይገጥምም። እስከ ስንት ዓመት ነው የታዘልከው የኔ ወንድም? እስከ ስንት ዓመቱ ቢታዘል ይሁን? መብራት ኃይሎች ፖል የሚወጣጡበት አይነት ነው የእግሩ እንትን። ከባድ ነው፣ መልኩ ከባድ ነው በእውነት። አፍንጫው ክፍት ያለ ነው፣ አይታችሁት ከሆነ በጣም ሰፊ ነው አፍንጫው። እንዴት ማዘር እንዲህ ነበር እንዴ? እንዲህ አድርገው እንዲህ ነበር እንዴ የሚያዝሉ? እንዲህ ብብትን ይዘው እንደ ልጆች አይደለም። እንዴት ነው? በጣም የተበደለ የተጨቆነ ልጅ ነው በእውነት ለመናገር በጣም ማመስገኛዬ ብያለሁ። አንዳንዴ የራሴን በመስታወታይና እንዴ ፊቴ እንደ አስቀያሚ ነው ብዬ አስብና ያንተን ፊት አይቼ ነው ምጽናናው። ማመስገኛዬ ብያለሁ። ማመስገኛዬ ነህ ወንድሜ። የፈጣሪ ጸጋ መመስገኛዬ 3070 ምናምን እንዴ እቺን አንዱን ጠጥቼ አዎ ሳቡ ነው በቃ። ለምን ጠጣሽ ከለለሽ? አረ ጉዴ ምን ሆኖ ነው ልጁ? ይሄን አንድ እኮ ነው የጠጣው። አዎ በቃ ሳቡ ነው። ኦኬ አታውቅም? አዲስ ነው ለቤቱ። አረ እንዴ እራልኝ። እሺ ማናጀሩ አረ ተይው በቃ እንትን እኮ ነው ምን ሳብ ጎደለብኝ ትላንትና ከሚያው እንትን ጨምሬ 3000 ነው የጎደለው። እቺ 80 እና እኔ ምን አገባኝ ታዲያ እንዴ? በቃ ተይው በቃ 80 ብር ነው። እሺ እና እንደሱ አትልም እንዴ? ወይ ደግሞ ችግርን መናገር ነው። በቃ 80 ብር ይቀልዳል እንዴ? 80 ነው። እሺ ጥራልኝ እንደው ልንገር እንዴ 80 አልኩ። በቃ ነይ ከብላለሁ። እጂ እውነት ከብላለሁ። እጂ በቃ እንዴ እማድምጪኝ እንጂ ምንሽ ማየውልሽ ነገርኩህ እኮ አትከተለኝ አላልኩም? ከብርኩ እንዴ ወይኔ በቃ ላይ ጠራኝ ነው። አይጠራኝም በቃ እሺማ አረማ ምንድን ነው የምታካብጪው? በቃ ቀለል አድርጊው እንዴ። ቀለል አድርጊው? ጭራሽ ልትመክረኝም ትፈልጋለህ? ኤክስኪውዝ ሟ ምን ሆኜ ነው? አበርኩ መሰለኝ። በቃ ከዚህ በኋላ ማይጠራኝ ሌላ ሴት ጋር እየደወለልኝ። ኧረ ነዚህ ተይ። አሁን አንዴ እሺ ብለሽ እኮ ብትሰሚኝ ሁሉ ነገር ታውቂዋለሽ። አንዴ ብቻ ስሚ በቃ። ምንድን ነው እንዴ? አካበድሽ በጣም። ከዚህ በኋላ አንድ እርምጃ ተራምደህ ብትከተለኝ አስቀበድዳለሁ። እሺ በቃ ከዚህ በኋላ አይደውልልኝ። ለምን ይደውልልኛል? እንዴ አንድ ደቂቃ ሆኖ ያመነዘረማ ሴቶቹ ጋር ይደውልልኝ። እንዴት መጥተሽ ነው?